የተከበራችሁ የክርስቲያን ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። በዕለተ ሐሙስ የተከናወኑ ክንውኖች ምን ምንድን ናቸው በሚል በሰሙነ ሕማማት የሐሙስን ቀን እናያለን ማለት ነው። በሐሙሱ ዕለት ጸሎተ ሐሙስ ተብሎ የመጀመሪያው ይጠራል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበር ይህችን ዕለት ጸሎተ ሐሙስ ተብላ ተጠርታለች። በማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ያለውን ጌታም በዚች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበረ። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡና ትጉና ጸልዩ ብሏቸዋል። በሉቃስ 21 ከቁጥር 14 ያለውን። ከዚህ በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦር የሚያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚህም ወደ እነርሱ ቀርቦ መን ተሐስሱ ማንን ትፈልጋላችሁ አላቸው። እነርሱን ንሕነሰ ነሐስስ ኢየሱስ ናዝራዊውን ኢየሱስ እንፈልጋለን አሉት። ዮሐንስ 18 ከቁጥር 1 እስከ 7። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን በስእሙኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈህ ትሰጠዋለህን ብሎታል። ሉቃስ 21 በቁጥር 38። ከዚህ በኋላ ከእርሱ ጋር የመጡትን አይሁድና ጭፍሮቻቸው ጌታ ኢየሱስንም በ6ኛው ሰዓት ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሠራዋለሁ ብለዋል ብለው ከሰሱት። ለዚህም 2 የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናደው ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 61 እስከ 64 ያለውን። ሁለተኛው የምስጢር ቀን ተብሎ ይጠራል። ከ7ቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ። 13ኛው ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ጢሞ አጠሞሙ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን አርአያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል
አቀብሎ ብቻ በሄደ ነበርና ይህን ስርዓት ለማስተማር ነው። እንድምታ በቅዳሴ ማርያም እንደተጻፈው። በዚህ መሰረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭልን አገልግሎት የሚተካው ጸናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምሆ ስርዓተ ኑዛዜ የማይደረግ ሲሆን ስርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚችም ዕለት ኦርቶዶክሳውያን ምእመናን ቀድመው ራሳቸው በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉባታል። ሌላኛው የሐዲስ ኪዳን ሐሙስ ተብሎ ትጠራለች። ይህች ዕለት መድኃኒት ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መስዋዕት ኦሪትም አብቅቶ አማናዊ የሐዲስ ኪዳን መስዋዕት ለድኅነት ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለ ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ እርሱም ጠጡ በማለት እንደተናገረው በሉቃስ ወንጌል ምዕራፍ 21 ከቁጥር 20። እንዲሁም ሌላኛው የሕጽበተ እግር ቀን ተብላ ትጠራለች። በዚህች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። ለደቀ መዛሙርቱም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብኩ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠው ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን አጥቦ ልብስንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረጉላችሁን ያስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲህ ነኝ። መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠቡ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥታችኋልና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምረዋል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርን ካላጠቡ ከእኔ ጋር ዕድል ፈንታ የለህም። ከዚህ በኋላ ሌሎችን ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐም ጊዜው ሲሰጠው እንጂ። በሌላ በኩል ደግሞ እኛንም የሚወደን ብቻ ሳይሆን ለሚጠሉንም እንኳን በጎ ማድረግ እንደሚገባን ሲያስተምረን ነውና በዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ጌታችን ተጠምቆ ተጠመቁ፣ ጾሞም ጾሙ እንዳለን ጸልዮም ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተ እንዲህ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬን ከፓትርያርክ ጀምሮ ሊቃነ ጳጳሳት፣ ካህናቱ ሁሉ በየማዕረጋቸው የምእመናንን እግር ዝቅ ብለው የሚያጥቡት የጌታችን የትሕትና ሥራ ለማሰብ ነውና በዚህ መሰረት ይህንን ስርዓቱን አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ የሚከናወንበት ጊዜ ዲያቆኑ ውሃን ያቀርባል። የቀረበውም ውሃ ላይ ጸሎተ አኮቴት ይጸልያል። ወንጌል ተነበው ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ስርዓቱ ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምእመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልንም ለስርዓቱ ማስፈጸሚያ እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበልን የሚያስረዳ ነው። ከዚህ በተጨማሪም እኛ የእርሱ መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ የሆናቸው ዘንድ መሰጠቱን ለማዘከር
ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓትም ለካህናትና ለምእመናን የትህትናን ሥራ ለማስረዳት መሆኑን እንትሙሰ ከመዝግብሩ ለቢጽክሙ እናንተም ለባልንጀሮቻችሁን እንዲህ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትንም በቀኝና በግራ በመቆም ሐዋርያትዩ ከበበ እግረ አርዳኢዩ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውን ክቡር ደሙን ይቀበላሉ ማለት ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ያሉትን ማለት ነው። ይህንን በሐሙስ ዕለት በዕለተ ሐሙስ የሚከናወን ይሆናል ማለት ነው። ወስብሐት ለእግዚአብሔር።